ቤተሰቦቻችንና መስና ተቀጥላል አንተ ወሬ ድንች በጣም ስለምትወድ በቃ የፈጠረ ድንቹ ሊጨርፍ ቆይ ካም ዳውን ቆይ መጀመሪያ ታውይ ማረም አሰላችሁኝ አሁንስ በላቁን እንብላ ቢብላችሁን ይከዳል አሸኛትም ወይ በሄዶ አይደለም ወይ አትሸኙትም ወይ ሄዶ አይደለም ወይ እንዴት አይሽ በጣም አሪፍ ነው እኔ በቃ ቤቴ ተመለስኩ መሰለኝ ቤቴ ተመለስኩ መሰለኝ ጽድት ያለ ምግብ ነው በቃ ሲጀመር አሚራውን ተበላለ ተቀንሶልህ አደኩ ብላ ምን አትበላም እንዴ ራሱ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን። ቤተሰቦች ከናቴ ጋር ዛሬ ባበደ ቪዲዮ መጥቻለሁ። ማሚዬ ሰላም ቢያቸው። ሰላም ኤላ ቻናል ቤተሰቦች እንደምናችሁ ደህና ናችሁ ወይ? እግዚአብሔር ይመስገን። በቀድሚያ እግዚአብሔር ሊመሰገን ይገባል። በምንሰራው ስራ ውስጥ በህይወታችን ውስጥም እግዚአብሔር ሊመሰገን ይገባል። እግዚአብሔር ይመስገን። እንዴት ነው ደህና ናችሁ ወይ? ለዚህ ያደረሰን እግዚአብሔር ክብር ምስጋና ይድረሰው። እውነት ነውና ቤተሰቦቻችን ዛሬ የያዘችው አገልግል ምንድነው? ባይዘው መገመት ነበረባችሁ ግን ነገርኳችሁ ቪዲዮ እንዳይረዝምባችሁ ስለምፈልግ ነውና አዩዬ ቤተሰቦቻችን አዲስ አበባ ናት ያለችው አሁን ሄዳለችና አዲስ አበባ ለሆነ ጉዳይ ሄዳሉ ቤተሰቦቻችን። ከዛ ለምንድነው አዩዬ ነግሬያት ነበረ ለማሚ ያለውን ነገር አሳውቂያት ነበርና ይህንን ያበደ አገልግል ሰርታ አደርስላት መብላት አለባት ብላ ምግቡን በኋላ ነው ማሳያችሁ። አነግራችሁ ማን አይነገርም። ለልጄ ሲሰጣት ልጄ መልካም እና ጥሩ ልጅ ናት። ለሷ ሲሰጣት ይሄው እንግዲህ አብራችሁን በመከታተል አገልግሉን ያሰርኩትን ታዩታላችሁ ማለት ነው። እና ቤተሰቦቻችን ያው ማሚዬ ተጨንቃ ተበጠባ ነው የሰራችሁ። ጌታን ነው ብላችሁ አዩዬ ይሄን ነገር አታውቅም። ሰርፕራይዝ ነው ለሷ ያገልግል እና ካሰሪት እናስደርጋታለን። እንዴት ነው ምግቡ የማሚዬ እንደምትወደው ተስፋ አደርጋለሁ። ጌታ ምስክሬ ነው። በጣም ተጨንቃበት ነው የሰራችሁ። እዚህ ምግብ ላይ ለመሳተፍ በአክስቴም ጨምር ተረባርባለች። ጌታ ነው ብላችሁና ቤተሰቦቻችን ያበደ ምግብ ነው። አዩዬ ሰርፕራይዝ ነው ማረጋት አታውቅም። አዲስ አበባውን ዳይሬክት እሷ ጋር ሂጄ አሪፍ ጊዜ ይኖረኛል ብዬ አስባለሁ። እዛ የሚሄደው ቲክታክ ቪዲዮ ለመስራት ነው። ገባችሁ አይደልና ቤተሰቦቻችን ቪዲዮ እንደምትወዱ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እሺ ኤላ ቻናል ቤተሰቦች ላይክ እያደረጋችሁ የኢትዮጵያም የውጭም ህዝቦች ላይክ በማድረግ ትጀምራላችሁ ከትልቅ ምስጋና ጋራ ትጀምራላችሁ ማለት ነው። ሰብስክራይብ ያላደረገ ማንም ሰው እንዳይኖር ቤተሰቦች አሁን ለስጉ ይህንን ምግብ ይዘን ከጀማው ጋር ሸገር እንሄዳለን። አዩዬ ሰርፕራይዝ ነው። እንደምትወደው ምግቡንም ቪዲዮንም አልጠራጠርም። ይህ ቪዲዮ ኢንትሮ አስቀድሜ ነው የጀመርኩላችሁ። ከናንተ ፈልገው መልካም የሆነ ሐሳብ አስተያየታችሁን ብቻ ማስቀመጥ ነው። ማሚዬ እንወዳቸዋለን። ለስጓው ልቀበላትና ትራንስፖርት ሳይጨልብ እሷ ጋር ቶሎ መድረስም አለብኝ። እዛም ሰራችሁም ስራዎች ስላሉ በጊዜ እሷ ጋር መሄድ አለብኝ። አሸኛትም ወይ ሄዶ አይደለም አሸኛትም ወይ በሄዶ አይደለም ወይ አትሸኙትም ወይ ሄዶ አይደለም ወይ እና ቤተሰቦች ያበረ አገልግል እዚህ ጋር ይዘናል። በጣም የሚከበደው ብትሸከሙትና ብትይ ደስ ይለኛል እህት ወንድሞቼና በቃስ ወደ ሸገረን ትራንስፖርት ቶሎ እዛ ያለ መንገዱና ብቻ አዛ ነው። እዛ አዩዬ ልክ ስናገኛ ጀስት ላይክ ነው በቃ ቪዲዮን አስጀምረው ወደ እሷ ጋር በፈጣጣው ምን ሄደው ቤተሰቦቻችን። እኔ ግን የምነግራችሁ ነገር ምንድነው ቤተሰቦች አብራችሁ ያለውን ነገር እንዳለ እስከ መጨረሻው እንድታዩ ፈልጋለሁ። ወዳቸዋለሁ። እሺ ተከታተሉን። ሸገር ንገረኝ ቤተሰቦቻችን ከአዳማ አዲስ አበባ ገብተናል። እና ቤተሰቦቻችን ይህ ቪዲዮ እንዲሳካ እናቴ 1000 ዓመት ኑሪልኝ አስተዋጽኦ አድርጋለች። ያዩዬ የጓደኛዬን ደስታ ጀስት ላይክ ስለምትፈልግ ነው። ሽርጉድ ብቻ ድምጼ እንዳሰማ እሷ ያለችበት ቦታ በጂፒኤስ ደርሰናል። ጀስት እዚህ ካፌ ነው የምትገኘውና ቤተሰቦቻችን ገብተን አሁን እሷ ሪአክሽን እናያለን። ምን እንደሆነ ጌታ ምስክሬን አታውቅም። ይሄ ነገር ብቻ ከእናንተ ፈልገው ላይክ አድርጋችሁ ሰብስክራይብ አድርጋችሁ እስከ መጨረሻው ድረስ መቆየት ነው። ጌታ ደስ እንደሚላት ተስፋ አደርጋለሁና እናንተም ደስ እንደሚላችሁ ተስፋ የማደርገው ግን እስከ መጨረሻው ድረስ ካያችሁ ብቻ ነው። ሌትስ ጎ ደግሞ ሰብስክራይብ እያደረጋችሁ እስከ የደውል ምልክቱን ተጫኑ። እንግባ። ጂፒኤሱ መቼም እዚህ ነው የጠቆመን። ኧረ አገልግል ሁሉ አገልግል ይላል።
እሺ ወዴ አዩ ዘበይስ ዘበይስ ኖ ፕሮብሌም እንዲህ ስትመጣ ያምርባቸዋል። አዩ ናፍቀሽኝ ነበር። እኔም በጣም ሰላም ልበላት ድጋሚ ቤተሰቦች በቃ ያው እንደነገርኳችሁ ማለት ነው። አልገባም ብላ አዳማ እኛ መጣን አዲስ አበባ። የመግባቱን ጉዳይ አስቢበት በሏት። አሁን የመጣበትን ጉዳይ ትናገር። የመጣንበት ጉዳይ አንቺ ለማየት ነው። ሌላ ምን ሊሆናል? ብቻ ቤተሰቦቻችን በጣም አድካሚ ነበር መንገዱ። አንድ ሰዓትም ቢሆን ያደክማል። ገባችሁ አይደል? በጣም ያደክማል። አድካሚ ነው። የምሬ ነው ብላችሁና ራሴን ማሞኛል። ቡና ጠጣለሁ። ቤተሰቦች ብቻ ዩዬ ስላገኘሁት ደስ ብሎኛል። በእውነት ስለመጣችሁ እኔም በጣም ደስ ብሎኝ ነበር። ያው እንደምታውቁት ጥምቀት ነበር ከፊት ለፊታችን እንገናኛለን ብለን ያው ሳንገናኝ ቀርተናል። ሁሉ ነገር እግዚአብሔር ፍቃድ ስለሆነ ያው አሞኝ ነበር እና በአሁኑ የሸኘሁት ራሱ እግዚአብሔር አብን ብቻ ነበር። እንዳመመሽ አይኑ አሳውቀሽኛል። አሁን ግን እንዴት ነሽ? አሁን በጣም ደህና ነኝ። ከትናንት ጀምሮ በጣም ደህና ነኝ። ግን ስለመጣችሁ ደስ ብሎኛል። እና ታዲያ የምትጠይቁበት ምን ይዛችኋል? ቤተሰቦቻችን በጣም ያበደች ሆናለች። እንደዚሁም አዳማን በትንሹ አዩጌን አስጎብኛት አሳይቻት ነበረ ማለት ነውና በጣም ወዳታለች። እኔ አዲስ አበባ ለስራ እመላለሳለሁ ቤተሰቦችና ያበደች ናት። ባይዘዌ የሆነ ቲክታክ ለመቅረጽ መጥቼ ወዘው ሰላም ላግኝሽ የመጣሁት እዚህ እና ማሚዬም ሁላችሁም ቤተሰቦቼ እንዳለ ማለት ሰላም ብለውሻል። ቤተሰቦቼ ሰላም ባይጭ ቤተሰቦቻችን እናቴ በሰላም ደርሼልሻለሁ። ፋዘርም መርቀው ጌታን መርቀው ነው ታስጦኝ ነው አቃሻለሁ። የተወሰነ በቃ ጋይስ ነግሬያቸዋለሁ። እኔ ባለፈው ዕለት ድክረት ተብዬ ብቻ ብዙ ነገር ተፈጥሮ ምናምን ፕራንክ እናደርጋታለን ብለን ቀውጠው ነበረ ምናምን እና ምን ያረሳል መስሎናል አይደለም። አይ እስካሁን አረሳሽም እንዴ? ባይዛዌ እኔ አሞኛል ሳትጠይቂኝ ታዝቢያታለሽ። ፕራንክ ነው ይመስላት። አሁን ታምሜያለሁ ስላት ጌታን ግን ራሴ እያመመኝ ያው ደርሰናል ቦታው ላይ። አዩዬ አልቆየንም ተከስተናል። ቡና አለ በቃ ቡና ጠጣለህ? ምን ይምጣልህ ታዲያ? ቡና ጠጫለሽ? አዩ ኦኬ ቡና አንድ ቡና አንተ ምን ይምጣልህ? ውሃ ግማሽ ሊትር ውሃ ለሱ አምጪለት። እና ቤተሰቦች ዛሬ በጣም ራሴን ያሞኛልና ቪዲዮን አላንዛዘውም ምናምን ጀስት ላይክ በቃ የመጣ ነው። ሰላም አዩዬ አዲስ አበባ መግባታችንን በማስመልከት ሰላም እንድትያቸው ስለፈለግን ነውና ቤተሰቦቻችንን ሰላም ቢያቸው እስቲ። ሰላም የኛ ቻናል ቤተሰቦች ቢያቸው እስቲ። ሰላም ብላለች። ቤተሰቦች ሰላም ተሆና አድርሳለች ማለት ነው። አረናት እንደዚህ ማይገባቸው በጭኬ ነበር ሰላም ማለት የነበረብኝ። ሙቀቱ ነው ወበቅ አለ ሙቀት አለና የሆነ እንዳልጮም አጠረኝ ነገር እና ሃይ ጋይስ ቤት ናችሁ ዌልካም ብለናል። ማይ ፋሚሊ እንግዲህ ሰብስክራይብ እያደረጋችሁ የተሻለ ስራ የተሻለ እናንተ ማየት የምትፈልጉት ነገር ይዘን ወደ እናንተ እንቀርባለን። እንወዳችኋለን በጣም። እናንተም ፍቅራችሁን አሳዩ። ኦልራይት እሺ። እና የተሰማችሁ ነገር ደግሞ ኮሜንት አድርጉ። ችግር የለብንም። እኛ ማለት ማስተካከል የምንችለው ነገር ካለ እናስተካክላለን። ቤተሰቦችና ሰሞኑን በቃ የባህል ምናምን ነገር ስለነበረ ትንሽ ራስ ምታት ምናምን ነገር ብቻ ራሴን በጣም አሞኛል ማለት ፈልጋለሁ። በዚህ አጋጣሚ ጸሎት ያርጉልኝ። ለምንም ለትንሽም ለትልቅ ህመም ጸሎት ያስፈልጋልና ጸሎት ያርጉልኝ። የምሬን ነው። ጌታን አሞኛል። የምሬን ነው። እየቀለድኩ መስሏታል። ፕራንክ ይመስልሻል? አሁን ካሜራ ደቅነን ስንመጣ ራሱ ብትንከባለል ራሱ ይየው ማለት ነው። ኬክም ነው ማለት ነው። እሺ ቤተሰቦች ያው አዩዬ አሞኛል ስላለች ማዘር ያበረ የአብሽ ጁስ ሰርታለች እና እንጠጣ ይሻላል። እንየው እስቲ ይምጣና ቤተሰቦች እስቲ ፊት ለፊታችሁ ስትጠጣው እናያለን ማለት ነው። አብሻቱ
ወይ አሁን ከስራዬ የምትወጂው ምግብ ግን ምንድን ነው አንቺ? ኬክ እንዳልሆነ አውቃለሁ። ዶሮ ፋሪም ትንሽ አለቀቀኝና ክትፎ፣ ሩዝ። እሺ ሌላስ? ቺክን ሌግ። ሌላስ? ዶሮ ነው። ሌላ ዶሮ በጣም ነው የምትወጂው? እሺ ቾኮሌት። ሌላስ? ኑዶልስ። እሺ ሌላስ? ሌላ ነገር ጋብዛት በቃ ቤተሰቦች ጋብዛት። ዶሮ ግን እኔ አንደኛ፣ ሩዝ እና ዶሮ አንደኛ መርጥ። እሺ ከፍስግ ከጾምስ? ከጾም ደግሞ ቆንጆ ይሆን ማለት አትክልት ነው የምወደው። ከጾም አትክልት ምግቦች ይመቸኛል። ከጾም ሩዝን ከፍስግ አረከው እንዴ? ሩዝ በስጋ ያለች መስሎኛል። ነው ሩዝ ብቻውን ራሱ እኔ ድንች፣ ወይኔ ድንች በዳጣ ድንች በጥብስ ምንም ይሰራ። አረ ድንች ፍቅር ብቻ ቤተሰቦች፣ እስቲ ጉርሱን አቀበለኝና እስቲ ሻንጦን አንጣልኝና ሌስጎ ይሄ ቦታ ይበቃዋል። ወይም ጣጤሉ ቶሎ ብሏል። ቤተሰቦች የመጀመሪያ አይንሽን ጨፍኝ እንጂ ዝም ብለሽ ለምን ነው መታዩ? ምግብ ነው አልኩኝ። ምንም ምግብ አይደለም፣ ኬክ ነው በቃ። አባባሉን ሳይተው ሰምተህ አይኗን ያዝልኝ። የምር ቤተሰቦች ሰርፕራይዝ። ከዛ ድረስ ስንት ነገር ሳክሪፋይ ከፍዬ ጌታን እንዳትይ። ጌታን አላይም በይ አይደለም አይንሽን ያዢ እንደማትይ ለቤተሰቦች ቃል ግቢ። ማርያምን አላይም ብላለች። ያዝልኝ። ምን ሊሆን እንደሚችል በቃ ልባ ተሰቅሏል። በማርያም ምንም ያደረገኝ ነገር አይደለም፣ መጥፎ ነገር አይደለም። ማርያምን አይደለም፣ መጥፎ ነገር አይደለም። ጌታ ምን ሊሆን ይችላል? ከማይት ሰው ግን ገምች። ገምች ግን ምን ሊሆን ይችላል? ማርያምን ገምች። ምንም ከምግብ ነው። እሺ ገምች። አንቺ ደስ ያለሽን ብቻ ገምች። እኔ ዶሮ ምናምን እንስሳት ነው የጠበቅኩት። ነፍስ ያለው ነገር ነው። ትፈራለሽ ነው? ይሄ በጣም ያስፈራሽ ነገር ምን ሊሆን ይችላል? አረ እናንተ ልጆች ወደ ከእንስሳ ውጪ ነው ባለንሽ። እሺ ከእንስሳ ውጪ። እሺ አንድ ድል አለ። ከእንስሳ ውጪ ምን የሚያስፈራ ነገር ነው ይሆናል ብለሽ ያሰብሽ? አረ ምንም ነው የማያስፈራው። ጌታ ሆይ በማርያም በቃ ነገሩን በቃ አትናገር። ከፍት ነው እንዳከብሽ ጌታ እንዳከብሽ ምን ሊሆን እንደሚችል ይተምች እናንተ በተስፋ ለበይ ተቸኩላችኋል ይመስለኛል። እንዳገልጪ እሺ ዳጣ ልታበሉኝ ነው ወይ? ደስ ይላል። ያል ክፉናን እንዴ ክፉናን እንዴ? እሺ እንዳትይ ጌታ ምስክሬ እንዳትይ እግዚአብሔር ማርያምን ብለሽ አለከ። ተጠጋና አሳያቸው። ቤዝም በሎ ያመኛል። እሺ እናንተን ማመኑ ከብዶኛል። እሺ እና ቤተሰቦቻችን እሺ አሁን አይኗን ትገልጣለች ማለት ነው። አንድ ሁለት ሶስት። እሺ እንዴ ነው ምን ሊሆን ይችላል? እሺ አሁን ቢያንስ ይከረለም ምግብ ነው። ቤተሰቦቻችን አውቋለች በቃ ምግብ ነው። ባይዘዌ ጌታን ማሚ እንደሚል ስነግራት ነው በሌሊት ተነስታ ኢንትሮንም ጀምሬላችኋለሁ እና የምትወደው ምግብ ድንች የጠራቻቸው ምግቦች እዚህ ውስጥ አሉና እንደምትወድም ስለማቅ ነው በቃ ለማሚ ስነግራት ስንቅ አሰነቀ ይላልች። ጌታ ምስክሬ እና እሺ ምትዩ ነገር ካለ እኔ በቃ በህይወቴ ምግብ እንደሚሰጠኝ ሰው ምንም ጥሩ ሰው የለም። ለኔም እንደዛው ምግብ በቃ ወሳኝ ነገር ነው። ታዲያ አትቢ አትሉኝም ነበር? ምሳ አይትቢ ያለሽ ያስበላል። እሺ ማስቲካ ላኝክ
ያበረ በጣም ድንች አለ፣ ስጋ አለ፣ ደግሞ ድንች ብዬ ነበር። ድንችም አለ ያለችው ምግብ አለ። ለዛ ነው የጠየኳት። ቤተሰቦች ነው ስገምት ነበር ዳር ስትል ነበር። ያበደ አገልግል የማዘርም ይዘነው ሸገር ከች ብለና ይሄ ሁሉ ማለት ነው። አሁን ነው ደግሞ ታያለች ከተማ ምግብ ነው አይደለም። አሁን ይሄ ሁሉ የማሚ ውጤት ነው። ማሚ ናት አስባ ስትሄዱ ባዶ እጃችሁን አትሄዱም ብላ የምሬ ነው። ማሚ ተባረኪልን፣ እድሜና ጤና ይስጥልን፣ ኑሪልን፣ ማርያምን ኑሪልን ማለት አሜን። እንደዚህ አስቦ በዚህ ሰዓት የሚሰራልን ሰው የለም። አንቺ ነሽ የሰራሽልን፣ ማንም የለምና ኑሪልን። ከስራችን በስተጀርባ ከኋላችሁ ነሽ፣ እየደገፍሽን ያለሽውና እውነት በጣም ነው የምናመሰግነው የኤላ እናት። ነገሩ ኤላ ምርጥ ስለሆነ ምርጥ ናት፣ ታወቀ ነው። ኦራይት እሺና እማ ሰርቪስ አለ። ሰርቪስ ይመጣል። ያበደ ምግብ ነው። ቤተሰቦች ይሄንን ምግብ መታችሁ በቀምሱት ነገራችሁ ነበር። ምግብ ላይ ያበደ ነው። ጌታን የሆነ ታይም ላይ ማለት ነው ሊያገናኘን ይችላል በሆነ ነገር መታችሁ አንዳንድ ቤተሰቦች እኔ ወይ በራሴ ስፖንሰር ሊሆን ይችላል ብቻ ለጋብዛችሁ ይችላል። የማዘር አገልግል ያበደ ባይ ዘ ዌይ በጣም አሪፍ ኮመንት የኮመተና ላይክ ያገኘ በቃ ከኛ ጋር አንድ ቀን የማሚን ምግብ ሊቀርብ ይችላል ማለት ነው። ዱባይ ላላችሁ ወንድሞቻችን ደግሞ ዴሊቨሪ ራሱ እናረጋለን። ስለማሚ እስቲ መልካም ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡና ያበደ አገልግል ይላክላችኋል። ዴሊቨሪ ዱባይ እንደዛ ከምናረግ ስለናቱ ጥሩ ነገር መናገር የቻለ ሰው በቃ ናይስ፣ እንደዛም ይቻላል። እናቱን የሚወድ ሰው ማለት በቃ እሱ ነው ያልኳችሁ ቤተሰቦችና ጽድት ያለ ኮሜንት የኮሜንታልን ሰው ይሄንን አገልግል የትም ድረስ የትም በቃ ስንት ክልል ነው አሁን ኢትዮጵያ ውስጥ ያለው? 9 11 አንተ የምሬን ነው የምሬን እኮ ነው። 12 ክልል ነው ያለውና ከሀገር ውጭም ያላችሁ ሰዎች እኔ በምልክላችሁ ነገር ልክላችኋለሁ። ብቻ ያበደ ኮሜንት ማዘር ጋር ኮሜንታችሁ ከእናታችሁ ወይ ከኔ ማዘር ጋር የምታቋትም ቲክታክ ላይ ካላችሁ ጀስት እንደዛ መልካም ሐሳብ አስተያየታችሁን ስለሷ የሚያሰፈረ ብቻ ስለ እናት የሚመለከት ከሆነ እንቀበላለን። ከፍተኛ ላይክ ያገኘናል ማለት ተቀበለ ነው ጊባው ይሰጣል ማለት ነው። ካገሊሉ ሆድሽ እንዳይሞላ ያው በጣም እየተጣሽ ነው። ይሄም አራኩብሽ ነገሩ ጣፋጭ ነገር ደግሞ ቤተሰቦቻችን በጣም ነው የምትወደውና በጣም የምር በጣም ስኳር ትጠቀማለች። ለምን እንደሆነ ጂም አስጀምሪያት ነበር የሆነ ታይም ላይ ኦንላይን ቪዲዮዎች ልክላት ነበር ግን አሰራ ቤተሰቦቻችንና መስና ተቀጥላል። አንተ ወሬው ድንች በጣም ስለምትወድ በቃ የፈጠረ ድንቹ ልጨርፍ። ቆይ ካም ዳውን ቆይ መጀመሪያ ታውይ ማረም አሰላችሁኝ አሁንስ መለቁን እንብላ ቢብላችሁን ይከዳል። በቃ ቤተሰቦቻችን ምግቡን አይበሉትም ወይ ያላችሁ ሊሆን ይችላል። ብቻ ወደ መብላቱ የተባረከ በቃ ሳይዞን ይሰማል ኤላ ወንድ ልጅ ነው መጀመሪያ የተባረከ እኮ መብላት አለባችሁ። መጀመሪያ ቡራኬ ነሽ። ቤተሰቦች ካፍታ በኋላ ተመልሰን እንገናኛ። ቤተሰቦች መተናል ማለት ነው። ምግቡን ቀንሰነዋል። ጀስት በልቻለሁ በጣም አለችና በጣም በልቻለሁ። ማስቲካ ግዙልኝ እያለች ነበር። ተበላለች። በቃ ቀንሰልናታል። ካሜራማን እናሳይ ምግቡ አለ ተቀንሶ ነው እኮ ይመስል። እሺ እንብላ ነው ጌታን እንብላ። እማ እንብላ። አረ እንብላ። ማሚዬ ያንቺ ውጤት ነው። እሺ ሬት ታረጋዋለሽ ባልኳችሁ መሰረት እንዴት ነው? የማሚ ምግብ ሬት አይደረግም። ሬት አይደረግም። ያበረ ነው። እኔ የበሉት ነው ያደግኩትና እንዴት ነው ሸበላይ እንዴ ነው የሚባለው? አላማረብኝ ነው የሚባለው። ወዝ ምናምን የሌለ ወዝ ምናምን ይሰጣል የማሚ እጅ ባይዘው ይለዛ ነው። ማሚ እንዳሰብሽ ምን አይ የሷ ምግብማ ያፋፋል እኮ እና እንዴት አይሽ? በጣም አሪፍ ነው። አይ በቃ ቤት የተመለስኩ መሰለኝ። ቤት የተመለስኩ መሰለኝ። ጽድት ያለ ምግብ ነው። በቃ ሲጀመር አሚራውን ተበላለህ ተቀንሶልህ አደኩ ብላ ምን አትበላም እንዴ ራሱ
ማሚዬ እንግዲህ በጣም እናመሰግናለን። እጅሽ ይባረክ። በጣም ቆንጆ ምግብ ነበር፣ ወደነዋል። ይልመድብሽ። ካንቺ ውጭ እንግዲህ ማንም የለንም። ይልመድብሽ ማሚዬ፣ እንወድሻለን። አሜን። እና ቤተሰቦች በቃ ይዛው ትሄዳለች። የምር ይሄ የመጣልሽ ላንቺ ስለሆነ ይዘው ትሄዳለች። እና ሰዎች ራሱ ነው የሚበላው። ምን ያከፋል እናወራ። ትንሽ ቆይቶ ራሱ ነው የሚበላው። ደስ ይላል። ተከትዬሽ መጥቼ የማሚ ምግብ በቃ የትም ቢሆን አነፍነፌ ነው በጣም ታውቃላችሁ። እና ቤተሰቦቻችን ደስ ብሎኛል። ጌታን ከአዳማ አዲስ አበባ ድረስ መተን ነበር። በጣም ረቡንን ነበር፣ በልተናል። ማሚ ሺህ ዓመት ኑሪልኝ፣ ክበሪልኝ፣ እወድሻለሁ። እውነት በቃ ለኛ ሞራል የምትሆነን በቃ ማሚ ናት። እውነት ለኛው ራሱ ሞራል ነው የምትሆነን። ቤተሰቦቻችን ሺህ ዓመት ኑሩልን ማለት ፈልጋለሁ። ጌታ ምስክሬ በጣም በቃ ለኛ ስኬት ከፈጣሪ ቀጥሎ ማለት ነው በጣም የሚጥሩ የሚታትሩ ቤተሰቦች ናቸው እና ወዳቸዋለሁ ማለት ፈልጋለሁ። ቤተሰቦቼንም የዩቲዩብ ቤተሰቦቼ ደግሞ አመስግኑልኝ ማለት ፈልጋለሁ እና በቀጣይ ባህሪ ቪዲዮ እስከምንመለስ ድረስ ያው እዚህ መጥቻለሁ። ሌሎችም ስራዎች እንደምሰራ ነግሬያችሁ ነበር ምናምን እና አዩዬን በጣም ራሴን አሞኛል እንዳልኳችሁ። ቡና ሙዚቃ ያለ ቡና ፎክት አደረግና እንጂ ማድረግ ነው ፈልገው። አሁን የሆነ ቦታ መዝናኛ ቦታ ብቻ ትወስኛለሽ። ዛሬ ወይስ ነገር ሰው? ኧረ ዛሬ አይሻልም ቤተሰቦች? ዛሬ ቤት ደስ ይለኛል። ሁለተኛ ቪዲዮን እሱን አደርግላችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ የደወል ምልክቱን መጫናችሁ እንዳረሱ። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። ማስተላለፍ የምትፈልጉት መልእክት ካለ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንወዳችኋለን። ሀቭ አ ናይስ ታይም